ሰላም ሰላም በመላው ዓለም የምትገኙ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። እና እንግዲህ ዛሬ ከች ብያለሁ ማለት ነው። ብዙ ቪዲዮ እየሰራሁ አይደለም። ያው ለመስራት ፍላጎቱ ቢኖረኝም ግን አንዳንዴ አይመችም ለመቅረጽ እንደዚህ ምናምን ነገር ለመስራት ብዙም አይመችም ማለት ነው። እስኪ ዛሬ የቀን ውላችን ምሳችን ምን ይመስላል የሚለውን አብረን እንሰራለን። እዚህ ጋር በምታዩት ግብአት ሰላጣ ወይም ደግሞ እንዲሁም ሌሎችም አሉ። እነሱን አሳያችኋለሁ እኔ እንዴት እንደምሰራ። አሁን እዚህ ጋር የምታዩት ግብአት አለ። እዚህ ጋር ይኸው በእነዚህ እጥር ምጥን ክሽን ያለ ሰላጣ እንሰራለን ማለት ነው። ከዛ በፊት ግን ቤተሰቦቼ እንግዲህ ቻናሌን ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ በክብር በትህትና ጠይቃለሁ ማለት ነው። እንግዲህ ያው አዲስ ነኝ። አዲስ ጀማሪ ከመሆኔ ደግሞ የእናንተ ድጋፍና ብርታት ያስፈልገኛል። ከዚህ የበለጠ ደግሞ እንድሰራ እንድበረታ አይዞሽ እንድትሉኝ ይፈልጋለሁ። እንዲሁ ደግሞ በሚለቃቸው ቪዲዮዎች ላይ ኮሜንት ላይ ገብታችሁ አስተያየት ብትሰጡኝ ደስ ይለኛል። ጥሩ እይታም ካያችሁት ጥሩ ነው በርቺ ብትሉኝ፣ ካልሆነ ደግሞ አስተያየት እቀበላለሁ። እንደዚህ ብታረጊ ብትሉኝ እቀበላለሁ ማለት ነው። እህት ወንድሞቼ እንግዲህ ሰው አያጠፋም፣ ሰው ስህተት አይሰራም ወይ ደግሞ ሁሌ ትክክል ነው ማለት አይደለም። ጥፋት ሲኖር እንድታርሙኝ፣ ትክክል ነገር ስሰራ ደግሞ ጥሩ እይታ ስታዩ ደግሞ በርቺ እንድትሉኝ ነው የምፈልገው። እና እህት ወንድሞቼ እስኪ ወደ ቪዲዮ እንሄድ። አሁን እዚህ ጋር የምታዩት ግብአቶች አሉ። እዚህ ጋር በስነ ስርዓት ለቅሜ በስነ ስርዓት አጥቤ ቀቅዬ ያበሰርኩት ድፍን ምስር ነው ማለት ነው። እዚህ ጋር ደግሞ እንደምታዩት አንድ ራስ ሽንኩርት፣ እንግዲህ ስከትፈው አላሳየኋችሁም፣ አልተመቸኝም ነበረ ለመቅረጽ ለዛ ነው። አንድ ራስ ነጭ ሽንኩርት እንደዚህ ደቀቅ አድርጋችሁ ትከትፋላችሁ። 2 ኮከምበር፣ አንድ ራስ ደግሞ ቲማቲም፣ እንዲሁ ደግሞ እዚህ ጋር 2 ፍሬ ወይ 3 ፍሬ ደግሞ ነጭ ሽንኩርት። እዚህ ጋር ደግሞ አሁን አለኝ ከትፈዋለሁ። ይሄ ከስበራ ነው። ከስበራ እነዚህን ድቅቅ አድርጋችሁ ትከትፉና እዚህ ላይ ነው የምንጨምረው ማለት ነው። ከዛ ደግሞ ለዚህ የሚሆን ደግሞ ሶስ አዘጋጅቻለሁ። እዚህ ጋር እንደምታዩት ሶስ አለኝ። አሁን ይሄ ምንድነው? የሎሚ ጭማቂ፣ ዘይቱን፣ ጨው እንዲሁ ደግሞ ቆንዶ በርበሬ ነው። እነዚህ አንድ ላይ እንደዚህ በደንብ አዋህጄ እዚህ ላይ ያደርገዋለሁ ማለት ነው። እና እስኪ ስናቀላቅለው አብረን እስኪ እና ቤተሰቦቼ ያው እዚህ ጋር ጨምሬዋለሁ ማለት ነው። እዚህ ጋር ደግሞ ደቀቅ አድርጌ ከስበራዬን እንደዚህ ደቀቅ አድርጌ ከትፌዋለሁ ደግሞ እንደዚህ። በነገራችን ላይ ያው ከስበራ ምንድነው ለማታውቁ የድንብላል ቅጠል ማለት ነው። ከስበራ ማለት የድንብላል ቅጠል። ከዛ እዚህ ጋር እንጨምረዋለን ማለት ነው። ይሄኛው እንደዛ አድርገን ያው በነገራችን ላይ ግን ያልነገርኳችሁ ነገር ቢኖር መጀመሪያ ድፍን ምስሩን ከቀቀላችሁ በኋላ ታጠሉትና እስኪ ቀዘቅዝ ትጠብቃላችሁ። ወይ ደግሞ ቶሎ ከፈለጋችሁት ደግሞ ፍሪጅ ውስጥ ታስቀምጡትና እንዲቀዘቅዝ። ምክንያቱም ትኩስ ነገር ሰላጣ ያበላሻል። ትኩስ ነገር ካልቀዘቀዘ ሰላጣ ያበላሻል፣ ጣዕሙ ያጠፋዋል። ድፍን ምስር ደግሞ ሲቀዘቅዝ ነው የሚጣፍጠው። በጣም ልዩ የሆነ ጣዕም ነው ያለው። ተበልቶ አይጠገብም። እናንተ በየቤታችሁ ሰርታችሁ ሞክሩት እና እስኪ ኮሜንት ላይ አስቀምጡልኝ አስተያየታችሁ ማለት ነው። እዚህ ጋር አሁን አቀላቅለዋለሁ ማለት ነው። ውድ ቤተሰቦቼ እንግዲህ እንደምታዩት ማለት ነው እንደዚህ ውጤቱ ይሄን ይመስላል። አቀላቅየዋለሁ። እንዲሁ ደግሞ ሶስ ጨምሬለታለሁ። ቅድም ያዘጋጀሁትን የሎሚ ጭማቂ፣ ዘይት፣ ቆንዶ በርበሬና ጨው ማለት ነው። አያችሁት? ዋው! የእውነቴን እምላችሁ ተበልቶ አይጠገብም። በቃ ይሄ ራሱ ምግብ ነው። ይሄ ራሱ ምሳ በሉት፣ ምሳ። አሁን እንደዛ አድርጋችሁ ሌላ ምግብ እስከሚደርስ ድረስ ፍሪጅ ውስጥ ታስቀምጡታላችሁ። ምክንያቱም የድፍን ምስር ሰላጣ ሲቀዘቅዝ ነው የሚጣፍጠው በይበልጥ ማለት ነው። እና ውድ ቤተሰቦቼ ይሄን ይመስላል። አያችሁት? እዩትና ሞክሩት። ከዛ አስተያየት ጻፉልኝ ውድ ቤተሰቦቼ። በተረፈ ግን በጣም ወዳችኋለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን። በያላችሁበት ክፉ አይንካችሁ ወንድሞቼ። ያው እንግዲህ ስደት ላይ ያላችሁ እግዚአብሔር አምላክ በቃ ብሎ ለሀገራችሁ ለቤተሰቦቹ
በሰላም በፍቅር በጤና ይመልሳችሁ። አገር ቤት ያላችሁ ደግሞ እግዚአብሔር አምላክ በያላችሁበት የጠብቃችሁ እህት ወንድሞቼ። እና እንግዲህ እስኪ አበረታቱኝ እህት ወንድሞቼ። እንግዲህ በእናንተ ላይ ነውና ሁሉም ነገር እናንተ የሚሳናችሁ ነገር የለም ካሰባችሁበትና ከፈቀዳችሁ ማለት ነው። እና 1 ሎሚ 50 ሎሚ ለአንድ ሰው ከባድ ነው፣ ለ50 ሰው ግን ቀላል ነው ይባላል። ስለዚህ ከተሳሰብን ደግሞ ለእናንተ ይሄ ከባድ አይደለም። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጉ ለእናንተ በጣም ቀላል ነገር ነው እና እህት ወንድሞቼ አበረታቱኝ። በተረፈ ግን ከልብ አመሰግናለሁ ስለነበረን ቆይታ።